የአፍሪካ መሪዎች ኮራፕት ናቸው፣ ጉበኞች ናቸው፣ ፓፔቶች ናቸው። ለህዝባቸው ሳይሆን ለጥቅማቸው ነው የሚተዳደሩት። ጥቅማቸውን በመመልከት ብቻ ነው የሚያስተዳድሩት። ለዚህ ነው ህዝቡ ወይ ደግሞ አህጉሩ እንደዚህ ሆኖ የቀረው እና ህዝቡ ደግሞ በጣም ሰነፍ ነው። ስራ አይወድም፣ መማር አይወድም እና ለዛ ነው በጣም እንደዚህ ወደኋላ ሆኖ የቀረው። ሌላውን ይቅርና አስተዳዳሪዎቹ ማለት መሪዎቹ ራሱ የሚያደርጉትን ነገር ወጥቶ ምንም ነገር ለማድረግ አይፈልግም፣ ስንፍና ስላለባቸው መብላት፣ መደነስ፣ መጠጣት እና ምናምን ነው የሚፈልጉት እንጂ ስራ መስራት እንኳን አይወዱም እያሉ ነው ስለኛ የሚናገሩት። ይሲ የአፍሪካን መሪዎች ለዚህ ሁሉ ነገር ለዚህ ሁሉ ኮራፕሽን ማነው እሱ ጉቦውን የሚሰጣቸው? ማነው እሱ ይሄን ሁሉ ኮራፕት የሚያደርጋቸው? ይሄን ሁሉ ስልጣን ብዙዎቻቸው ስልጣን የሚሰጣቸው እነሱ ናቸው። ዌስተርኑ ነው የሚያስታጥቃቸው። ዌስተርኑ ነው ለዚህ ሁሉ ድርጊት እንዲያደርጉና የሀገራቸውን ሀብት ኦኬ ምንም ያለምንም ተቃውሞ ለነሱ ብቻ ሀብት ያምጣላቸውና ቤተሰቦቻቸውና እነሱ ብቻ ጥቅም ያገኙ እንጂ በጠቅላላ ያለንን ሀብት ለነሱ የሚያስረክቡት ወይ ደግሞ እንዲያስረክቡ የተደረጉት በማን እንደሆነ አይናገሩም። ይሲ የዌስተርኑ ኮርፖሬሽን ነው በጠቅላላ አፍሪካን የሚያስተዳድረው። የዌስተርን መንግስታት እኮ እንዳይመስላችሁ መንግስታት እኮ አይደሉም። የዌስተርን መንግስታት ምንም አቅም የላቸው፣ ብር የላቸው፣ ሁሉም ድሃ ናቸው፣ እዳ በዳ ናቸው። ትክክለኛዎቹ የህዝቡ አስተዳዳሪዎች ማለት ነው። ኮርፖሬሽንና ድርጅቶች እነሱ ናቸው ሀገራ ማለት ዌስተርኑን የሚያስተዳድሩት፣ አፍሪካን የሚበዘብዙት፣ የአፍሪካን መሪዎችን የሚያስተዳድሩት፣ የሚይዟቸው እነሱ የሚሉትን እንዲሰሙ አድርገው የሚያስመርጧቸው ወይም ደግሞ ስልጣን ላይ እንዲቆዩ የሚያደርጓቸው። እንግዲህ ከዚህ በፊት ብዙ የተባባልነው ነገር አለ። የሀገራትን የዌስተርን መንግስታት ተጠቅመው እንደ ዘበኛ ማለት ነው አስገድደው ማንኛውም አፍሪካን ነፃ ለማውጣት የአፍሪካን ማዕድን ለራሱ ሊያደርግ የሞከረ አስተዳዳሪ ወይ በጣም ብዙ ብር ይሰጠውና ኮራፕት ይደረጋል ወይንም ደግሞ ከስልጣን ይወገዳል። በምርጫ ካልሆነ በግዴታ። ይሲ የጋናው የመጀመሪያው ፕሬዚዳንት ኳሬ ንኩማ የሚባለው ያኔ ጎልድ ኮስት ነበር የሚባለው ጋና ከብሪቲሽ ነፃ እንደወጡ ማለት ነው። ኦኬ እና የነሱ ነፃ ያወጣቸውና የመጀመሪያው አስተዳዳሪያቸው እንዲመረጥ ያደረጉት እነሱ ናቸው። ሲመረጥ ስልጣን ላይ እንዲወጣ ያደረጉት ዌስተርን አሜሪካ ነው የተማረው ምናምንና እንደ ዌስተርን ነው። እንግሊዘኛው ራሱ የብሪቲሽ እንግሊዘኛ ነው። ኦኬ ልክ ስለ አገሩ ማዕድን ማውራት ሲጀምር እንዴት አድርጎ የአገሩን ማዕድን ለአገሩ ህዝብ እንደሚገባው ወይም ደግሞ አፍሪካ አንድ መጽሐፍ ይጽፋል። እስቲ መጽሐፎቹን ተመልከቱ። በጣም ጎበዝ የሆነ ሰው ነው። በኋላ ላይ ያንን መጽሐፍ ሲጀምር በአንድ ጊዜ እንዲወርድ ይደረገው። በአንድ ጊዜ ከስልጣን እንዲወርድ ማለት ተሰብስበው ሂዱና ኢንፎርሜሽን ያለ ተመልከቱ እስቲ ምን እንዳደረጉት። ተሰብስበው ኮርፖሬሽኖች ጠይቀው ይህ መሪ ከስልጣን እንዲወርድ፣ ምክንያቱም የአፍሪካን ህዝብ አንድ እንዲሆን እያለ አክቲቪቲ ጀምሯል ማለት መጽሐፍ ጀምሯል። ለህዝቡ እንዲህ ብሎ መናገር ጀምሯል። አስወረዱት ከስልጣን። ማንኛውም አፍሪካ ውስጥ ያለ ለአፍሪካ ህዝብ የሚያስብ መሪ በምንም ታምር መቆየት አይችልም። በምንም ታምር ስልጣን ይዞ ለረጅም ጊዜ ወይ ደግሞ ሀገሩን ማበልጸግ አይችልም። ከነሱ ጋር መስራት አለበት። ማዕድን ያለበት ቦታ ደግሞ ማዕድኑን ለነሱ ማስረከብ አለብን። ለኮርፖሬሽኖች፣ ለመንግስት እኮ አይደለም። ከዛ ምን ይላልኛል? ይመጡና ሌክቸር ያደርጉናል። እናንተ እኮ መንግስቶቻችሁ ለልጆቻቸው ያስተምራሉ እንዴት የአፍሪካ አህጉር ኮራፕት እንደሆነ፣ የአፍሪካ ህዝብ በፍጹም ማደግ ያልቻለበት ምክንያት በመሪዎቹ እንደሆነ፣ መሪዎቹ ደግሞ በጣም ስግብግብ እንደሆኑና መልቲ ቢሊዮነሮች ሁሉ እንደሆኑ
እያሉ ነው የሚነግሯቸው። ያን ቢሊየን ኬት እንደሚያመጡት ያንን ሀብት ኬት እንደሚያመጡት ግን አያስተምሯቸው። እንዴት አድርገው ነው ማነው ኮራፕት የሚያደርጋቸው ብለው አያስተምሯቸው። እንዲህ ብላችሁ ከጠየቃችሁ ደግሞ ኮንስፓይረሲ ቲዮሪስት ነው። ትንሽ ጠንከር ያለው ይወገዳል። አፍሪካ ውስጥ እኮ ነግራችኋለሁ ባለፈውም፣ እያንዳንዱ ቦታ የራሳቸው የሆነ ወታደር አላቸው። የራሳቸው የሆነ መሳሪያ ማቀበያ መንገዶች አሏቸው። ኦኬ፣ የራሳቸው የሆነ አየር መንገድ አላቸው። ምንም እንትን የሌለው ላዩ ላይ ታግ የሌለው ወይ ደግሞ ምንም ብራንድ የሌለው አውሮፕላኖች አሉ መሳሪያ የሚያመላልሱ ለአፍሪካ፣ ከአፍሪካ ወርቅና አልማዝ የሚያወጡ ወይ ደግሞ ማዕድናችንን የሚያመላልሱ ራሱን የቻለ አየር መንገድ አለ። ሂዱና ተመልከቱት። እንዴት አድርገው ነው ወደ አፍሪካ መሳሪያ የሚያስገቡት? እንዴት አድርገው ነው እርስ በርሳችን የሚያጣሉን? ማንኛውም ነገር እኛ ጥሩ የምንሰራው ነገር በፍጹም ለዌስተርኑ ዓለም አይነገርም። እንዲሰማም አይፈለግም ጭራሽ። ለምንድን ነው? እያንዳንዱ ራሱን ልችል የሞከረ የነሱ ሲስተም አይሰራም። እኛ ካንሰራራንና የአፍሪካ ህዝብ አንድ መሆን 1.6 ቢሊዮን ህዝብ እኮ ነው። እንደዚህ አድርገው ከፋፍለው ትንሽ ሀገር አድርገውን የትም እንዳንደርስ፣ ሌላውን ተውና እርስ በርሳችን ራሱ እንዳንስማማ፣ ትንሽ ከተስማማን ወይ ራሳችን ማንሰራራት ከጀመረን እንዴት አድርገው ማፍረስ ምክንያቱም ያለኛ መኖር አይችሉም። በምንም ያለው ሲስተም ይፈርሳል። የዓለም ሲስተም ይፈርሳል። አፍሪካ ሀብቱንና ያለውን ንብረቱን መጠቀም ከጀመረ በምንም አይነት ታምር ይሄ ያለው የዓለም ሲስተም መቀጠል አይችልም። ለዛ ነው እኛ ድህነት ውስጥ መቀመጥ ያለብን፣ ደሃ ሆነን መኖር ያለብን ህዝቦች እንደሆነ። የተማረው ኃይላችንን ይወስዳሉ። ትንሽ ራሱን እንትን ብሎ ራሱን አነቃቅቶ እንትን ያለን ህዝብ ወዲያውኑ ኮንትሮል ማድረግ ነው የሚፈልጉት። ይመጣሉ እርዳታ ብለው አይ ማሳደግ ኢኮኖሚያችሁ እያደገ ስለሆነ ከእናንተ ጋር መስራት እንፈልጋለን። የትኛውን ሀገር ነው ሰርተው እንዲያልፍለት ያደረጉት? የትኛው የአፍሪካ ሀገር ነው የት የደረሰው? እያንዳንዱን 50 ምናምን ሀገር ብታዩ ኮራፕት የሆነ አገሩ ላይ ያለው ሀብት በጠቅላላ የሀገሩ ህዝብ የማይገለገልበት ያለው መንግስት ወይ አይወርድም። 40-50 ዓመት የቆዩ መሪዎች አሉ አፍሪካ ውስጥ። መልቲ ሚሊዮነሮች ናቸው። እያንዳንዱ የአፍሪካ መሪ መልቲ ሚሊዮነር ዶላር ሚሊዮነር ነው መነግራችሁ ናቸው። እና ከዛ እነሱ ደግሞ ያንን ሚሊዮን ዶላር ኬት እንደመጡ አይነገረንም። ማነው እንደዚህ አድርጎ ኮራፕት እንዲሆኑ ያደረጋቸው? አይነገርም ወይ አያስተምሯቸውም ልጆቻቸው። መሳቂያ እኮ ነው። እኛ እኮ መሳቂያ። ውጭ ዓለም ሄዳችሁ ብታዩ ምን እያሉ እኛን እንዴት አድርገው እንደሚያዩን፣ እንዴት አድርገው ልጆቻቸው እኛን እንደሚመለከቱ የሚጠይቁን ጥያቄ የሚገርም አይነት ጥያቄ እኮ ነው። ጉድ ላክ